ሐምሌ 3 2014 ዓ.ም ቦሌ ደሳለኝ ሆቴል ከምሽቱ 2 ሰዓት ከ45 ኪሩቤል በስልኩ የደረሰውን እየፈለጉህ ነው ቴክስት በፍርሃት ውስጥ ተውጦ ደጋግሞ እያነበበው ነው። እዚህ ቦታ እዚች ቅጽበት ያደረሰው መንገድ የቱ ጋር ስህተት እንደሰራም ደጋግሞ ራሱን ይጠይቃል። እሱም ማድረግ ግን አሁን የሚፈይድለት የሚያመጣለት መፍትሄ የለም። ሀገሪቱን ጥሎ መጥፋት እንዳለበት ወስኗል። በየት እንዴት አድርጎ እንደሚወጣ መንገዱን አመቻችቷል። 3 ሰዓት ከ20 ደርሻለሁ የሚል ቴክስት ከቀደሙ ስልክ ደረሰው። በጉዞ የምትሆነውን ትንሽ ቦርሳ አንግቦ ከሆቴል ወጣ። ሪሴፕሽን ቁልፍ ሲመልስ በብሔራዊ ቴሌቪዥን ጣቢያ ፎቶ ተለጥፎ ይፈለጋል የሚል ዜና እየተነበበ ነው። ፊቱን መቀየሩና የሐሰት ስም መጠቀሙ አዳነው እንጂ ዛሬ ሊያዝ ይችል ነበር። የሆቴል ክፍያ ካሽ ከፍሎ ሆቴሉን ጥሎ ወጣ እና የሚጠበቀው መኪና ውስጥ ገባ። እንሂድ አለም። በመንገዱ ላይ አሁንም የቱ ጋር ስህተት እንደሰራ እያሰበ ነው። እንዴት ሊያውቁኝ ቻሉ? ማን ከዳኝ? የሚለውን እያብሰለሰለ ነው። የዛሬን ያድርገው እንጂ ኪሩቤል ስሙ በከተማው የናኘ በየምሽት ቤቱ ዓለሙን የሚቀጭ ሰው ነበር። ኪሩቤል የተወለደው በሐረር ከተማ ነው። አባቱ በልጅነቱ ስለሞተ እናትም አባት ሆኖ ያሳደገችው እናቱ ናት። በትምህርቱ ጎበዝ፣ አእምሮ ፈጣን ነው። አብሮ አደጎቹ ስለሱ ሲያወሩ በፍርሃት ነው። ይህን ዓለም የሚያይበት መንገድ ያስፈራል ይላሉ። ከእነሱ ቀድሞ ስለሄደም የሚነግራቸው ሁሉ ያምኑታል። የዓለም ሚስጥር የተገለጠለት ነው የሚመስላቸው። ላፕቶፕ ኮምፒውተር ለመጀመሪያ ጊዜ የነካው 4ኛ ክፍል እያለ ነው። ውጭ የሚኖረው አጎቱ ለትምህርት እንዲሆን ነው የገዛለት። በወቅቱ ኢንተርኔት በአገሪቱ የተስፋፋ ባይሆንም ባለችው ትንሽ እውቀት ከኢንተርኔት ዓለም ጋር ተዋወቀም። ኢንተርኔት እንዴት እንደሚሰራ፣ የሰው ልጅ መረጃ እንዴት እንደሚሰረቅ፣ ኢንተርኔት ላይ ዱካ እንዴት ማጥፋት እንደሚቻል በደንብ መረመረም፣ አወቀም። 8ኛ ክፍል ሲደርስ ሁሉንም የተካነ ኮምፒውተር ሊቅ ሆነ። ይሄኔ ነው ዳርክ ዌብ መገበያያ ያደረገው። በሕግ በሚያስቀጣ ዕቃ ይገዛል፣ ይሸጣል። በትንሹም ቢሆን የራሱን ኪስ መውላት ጀመረም። በአንድ ወቅት አሜሪካ የምትኖረው የ60 ዓመት አሮጊት መረጃ ዘርፎ በእሷ ስም $10,000 ክሬዲት ወስዶ ደብዛውን አጥፍቷል። ድርጊቱን መፈጸም ለሱ ቀላል ነበር። ለአሮጊቷ አፍሪካ ውስጥ ያለ የንጉሥ ልጅ መሆኑን ከገለጸ በኋላ ነበር የሴትዮቷን ሐሳብ የገዛው። ከዛም አባቱ ያወረሰውን $100 ሚሊዮን ለማውጣት አሜሪካ ያለ ሰው እንደሚያስፈልገውና ጉዳዩ ሲያልቅ ገንዘቡን ግማሽ እንደሚያካፍላት አሳምኖ ገንዘቧን ይዞ ተሰወረም። ኪሩቤል የማትሪክ አሪፍ ውጤት በማምጣት በደብረ ብርሃን ዩኒቨርሲቲ ኢንጂነሪንግ ትምህርቱን መከታተል ጀመረም። በዚህ ጊዜ ግን ነገሮች እንዳሰበው መሄድ አልቻሉም። ከ8ኛ ክፍል የጀመረው ሱስ አሁን ዩኒቨርሲቲ ሲገባ ከቁጥጥሩ ውጭ መሆን ጀመረም። ከእናቱ መራቁ የቤተሰብን ቁጥጥር በማጥፋቱ ሁሉንም ያገኘውን ሱስ ማዳበር ተያዘው። የትምህርት ሁኔታ ከዱቶ ወደ ማጡ መሆን ጀመረ። ይህኔ ነው ልብ ሰባሪ ነገር በሕይወቱ ውስጥ ያጋጠመው። እናቱ በከፋ ታመመች። ብቻዋን ደፋ ቀና ብላ ያሳደገችው እናቱ አሁን ያልጋ ቁራኛ ሆነችበት። የሚያደርገው ሲጠፋው የመጀመሪያ ዓመት 2ኛ ሴሚስተር ትምህርቱን አቋርጦ ሐረር ተመልሶ እናቱን ማስታመም ጀመረ። እናቱ በሽታው ሲጸናባት ወደ አዲስ አበባ ይዟት መጣ። ይህኔ ነው እናቱ ውጭ ሀገር ሄዳ መታከም እንዳለባትና ብዙ ገንዘብ እንደሚያስፈልጋት ከጥቁር አንበሳ ሐኪሞች የተነገረው። በኪሱ የነበረው ገንዘብ በሱሱ የተጨረሰው ኪሩቤል የሚያደርገው ጠፋው። በቶሎ የጠየቀውን ገንዘብ ማያገኝ ከሆነ እናቱን ሊያጣ ነው። ይህኔ ነው ብቸኛ የሚችለውን ነገር ማድረግ እንዳለበት የተረዳው። ሀክ በማድረግ ገንዘብ መስረቅ። ከዛ በፊት እንደሚያደርገው ከአሜሪካ አዛውንቶች ገንዘብ እንዳይሰርቅ የአሜሪካ መንግስት በፈጠረው የህዝብ ማንቃት ነገሮች ቀላል አይሆንም። መንግስት ያለው የቴክኖሎጂ ብቃትም አሁን ነገሮችን ቀላል አያደርገውም። ወደ ሌሎች ሀገር እንዳይሄድም ያለው የቴክኖሎጂ ቁጥጥር ስጋት ፈጠረበት። ስለዚህም ፊቱን ወደ ሀገሩ አዙሮ የቴክኖሎጂ ውስንነት ያለበት ሀገር በየቦታው ኤቲኤም ያላቸው ባንኮች የሀገሪቱን የባንክ ስርዓት ጉድለት ለመረዳት የፈጀበት ግማሽ ቀን ነው። በግማሽ ቀን ውስጥ ምን ማድረግ እንዳለበት፣ እንዴት ባንኮች ሳያውቁ ገንዘብ ማውጣት እንደሚችል አሰበ። እቅዱ ከላይ ሲታይ ቀላል ይመስላል። በሀገሪቱ ያሉ የባንክ አካውንቶች ለሶስት መደብ ከፈላቸው። ከ10,000 እስከ 499,000 ብር፣ ከ500,000 ብር እስከ 999,000 ብር እና ከ1 ሚሊዮን ብር በላይ ያላቸው ብሎ በመቀጠል ሶስት እርከኖች የአገልግሎት ክፍያ ማለት 5፣ 10፣ 15 ብር በመቁረጥ እሱ በ10 ስም በከፈታቸው አካውንቶች ያዞረዋል። ይህን በማድረግ በዚህ መንገድ 100 ሚሊዮን ብር ለመስረቅ የሚያስችለውን እቅድ አወጣ። ይህ ገንዘብ እናቱ የሚያስፈልጋት 5 ሚሊዮን ብር አንጻር በጣም ብዙ ነው። ኪሩቤል በአንድ ቀን ይህ ሁሉ ገንዘብ በሲስተም ሳይለይ ማዘዋወር ከባድ እንደሆነ ያውቃል። ስለዚህ ለ6 ወር ያልተንቀሳቀሱ አካውንቶችን በቅርብ በመንቀሳቀስ 25 ሚሊዮን ብር የተለያዩ 50 ሐሰት አካውንቶች ላይ የተለያየ መጠን ያላቸው ገንዘብ አዘዋወረም።
አስጊውና ከባዱ የገንዘብ ዝውውር አሁን ነው የሚጀምረው። የሆስፒታል ክፍያው ይሄን ክፍያ ከጥርጣሬ ነፃ ለማድረግ በአካል ባንክ ሄዶ በከፈተው የሐሰት አካውንት ከተለያዩ 50 አካውንቶች የተለያየ ገንዘብ በማዞር አዘጋጀው። ለሱ ቀላል፣ ለብዙዎች ከባድ በሆነው በዚህ መንገድ እናቱን ከምትሰቃይበት በማዳናት ከእናቱ ጋር ህንድ ለሕክምና በቆየበት ሰዓት በእጁ በገባው ገንዘብ ምን ሊያደርግ እንደሚችል ሲያስብ ነው የቆየው። ወጣትነቱ ግን ነገሮችን አርቆ እንዲያስብ እድሉን አልሰጠውም። ከእናቱ ጋር ወደ ሀገሩ ተመልሶ በአዲስ አበባ ምሽት ቤቶች ዓለሙን መቅጨት ጀመረ። ከፓስፖርት ላውንች እስከ ቫርዳስ፣ ከቫርዳስ እስከ ሪዋርዲስ የተዛወረ ህይወት ደስታ ጥግ የሚለውን ጋር ደረሰ። አልኮል መጥፎ ነው፣ አቅል ያስታል፣ ብዙ ስትጠጣ ብዙ ታወራለህ። ኪሩቤል ግን ሚስጥሩን በውስጡ አርቆ ነው የደበቀው። መጠጥ ቤት የሚያገኛቸው ሰዎች ገንዘቡን ከየት እንዳመጣው ሲጠይቁት የክሪፕቶ ትሬደር እንደሆነ ይናገራል። ሳር ቅጠሉ የመንግስት ጆሮ የሆነባቸው ምሽት ቤቶች ግን ይህን የሱን ታሪክ ሊያምኑ አልፈቀዱም። ለዚህ ዋነኛ ምክንያታቸው በዚህ የክሪፕቶ ትሬደርነት ወሬ ብዙ ገንዘቦች እንደሚሸሹ ስለሚያውቅ ነው። በዚህ መሃል የደህንነት ቢሮ ከባንኮች 100 ሚሊዮን ብር በላይ በሀከሮች መዘረፉን ሪፖርት ደረሰው። የኢንፎርሜሽን መረብ ደህንነት ኤጀንሲ ይህን ጉዳይ መከታተል ጀመረ። የመንግስት መስሪያ ቤቱ ካለበት የእውቀት ክፍተት አንጻር ገንዘቡ መሰረቁን እንጂ ገንዘቡ ወዴት እንደሄደ ሊያውቁ አልቻሉም። በሌላ በኩል የኪሩቤል ገንዘብ አጠቃቀም ጥርጣሬ ውስጥ የከተታቸው የደህንነት ሰዎች ውሎውን አዳሩን መከታተል ጀምረዋል። የት እንደተወለደም፣ ከማን ጋር እንዳደገ፣ መቼ ገንዘብ አስፈልጎት መቼ እንዳገኘ አወቁም። ያላወቁት ብቸኛው ነገር በአጭር ጊዜ ገንዘቡ እንዴት እንዳካበተ ነው። ክትትሉ ቀጥሏል። የደህንነት መስሪያ ቤቱ ለባንኮች ገንዘቡ እንደተዘረፈ ከመናገር ውጪ የፈየደው ነገር የለም። በኪሩቤል ላይ የሚደረገው ክትትል ተጠናክሮ ቀጥሏል። መዝገብ ተከፍቶ እሱን የሚከታተል የደህንነት ቡድን ተወቅሯል። ኪሩቤል ሁሌም ከእጁ ማትለይ ማስታወሻ እንዳለች የደህንነት መስሪያ ቤቱ ደረሰበት። ይቺ ትንሽ ማስታወሻ ለጥያቄያቸው መልስ ትሆን ይሆናል። ውስጡ ያለውን መረጃ ማወቅ ግዴታ ስለሆነ ለደህንነት መስሪያ ቤቱ መሰሪያው የሴተኛ ዳሪ በማስታወሻ ውስጥ ያለውን ይዘት እንድታመጣ ተሰጣት። እሷ ወደምትሰራበት ምሽት ቤት ሲመጣ አምራና ተውባ ይዛት አንድ ክፍል ውስጥ ገባ። ይህኔ ነው ለሱ በተቀዳው የወይን ብርጭቆ ውስጥ ማደዘጃ መድኃኒት ጨምራ ማስታወሻው ገጽ በገጽ ፎቶ ያነሳችው። ደህንነት መስሪያ ቤቱ በእጁ የደረሰው ስም ዝርዝር፣ የባንክ አካውንትና የይለፍ ቃል ነው። የ51 የባንክ አካውንቶች ሙሉ መረጃ በሙሉ በእጃቸው አገባ። አካውንቶችን ሲፈትሹ ያላሰቡትን ያልጠበቁት አገኙም። ከ100 ሚሊዮን ብር በላይ የዘረፈው ኪሩቤል ነው። አሁን በዚህ ብር ዓለሙን እየቀጨ ያለው ልጅ መረጃው በእጃቸው እንደገባ ወዲያውኑ በቁጥጥር ስር ሊያውሉት አልፈለጉም። በዙሪያ ያሉትን እነማን ናቸው፣ የተባበረው ማን ነው የሚለውን ማጥናት ጀምሩ። ማንም የለም። ባደረጉት ምርመራ ከተመነዘረው 100 ሚሊዮን 75 ሚሊዮን ብር በአካውንቶቹ አለ። ይህ ብር ለመንግስት ሰራተኛ ብዙ ነው። ይህኔ ነው ኪሩቤል መንግስት የተከታተለው እንዳለ የደረሰበት። እቅድ አወጣም። ቢያንስ 50 ሚሊዮን ማንቀሳቀስ አለበት። ለዚህ ብቸኛ መፍትሄው ክሪፕቶ ነው። መንግስት ደህንነት አባላት ባልጠበቁት ሁኔታ 50 ሚሊዮን ብር ከአካውንታቸው ተሰወረ። ደህንነት መስሪያ ቤቱ ይህን ሲረዳ የመጀመሪያ እርምጃ ለመውሰድ ተንቀሳቀሰ። በሚዲያ ማንነቱ የሚገልጽ መረጃ ተሰራጨ። ይህኔ ነው እየፈለጉ ነው የሚል መልእክት የደረሰው። ይህ ቀን እንደሚመጣ አውቋል፣ ተዘጋጅቷል። ለጉዞ ያዘጋጀውን ሻንጣ ይዞ ከክፍሉ ወጣ። ስሙና መልኩ በየሚዲያው ይዛወራል። ሲጠብቀው ወደ ነበረ መኪና ከሆቴል ወጥቶ ተሳፈረም። ጉዞ ወደ አርጌሳም። በቶሎ ከሀገር መውጣት አለበት። አብሮት ያለው መንግስት የተከታተለው መሆኑን መረጃ ያቀበለው የደህንነት አባል ነው። ከሀገር ካስወጣው 10 ሚሊዮን እንደሚሰጡት ተነጋግረዋል። መንገዱን ያውቀዋል። በመንገዱ የሚገጥመውን መሰናክል እንደዛው። ከረጅም ጊዜ ጉዞ በኋላ ጅግጅጋ ገቡም። ጅግጅጋ ከደረሰ በኋላ ኪሩቤል ያደረገው የመጀመሪያው ነገር ከሰው ስልክ ተቀብሎ ለእናቱ መደወል ነው። ያለውን አደጋ የሚያስከትለውን ውጤት ቢያቅም የእናቱ ሁኔታ ሲያስጨንቀው ስለቆየም የሌላ አማራጭ አልታየውም። ደውሎ አወራት፣ ደህና መሆኑን ነገራት። እሱ ያልተረዳው ነገር ግን ፖሊሶች ወደ እናቱ ስልክ እስኪደውል እየጠበቁት መሆናቸውን ነው። በአንዲት ስልክ ጥሪ ያለበት ታወቀም። ክትትልም ተጀመረበት። በከተማ ውስጥ እሱን ፍለጋ ተጀመረ። ቢሆንም ግን ሊያገኙት አልቻሉም። ከሌሊቱ 8 ሰዓት ኪሩቤል ያለበት ክፍል ተንኳኳ። እኔ ነኝ ክፈተው። ኪሩቤል ከፈተው። የደህንነት አባሉ ነው። እንሂድ ውጣ አለው። ተከትሎት መኪና ውስጥ ገብቶ ሁለተኛ ዙር ጉዞ ወደ ሀርጌሳ። ይህኔ ግን ሁኔታዎች እንደቀድሞ አይደሉም። የሆነ ደስ የማይል ነገር እየተሰማው ነው። ከጅጅጋ ከተማ ለመውጣት ትንሽ ኪሎ ሜትር ሲቀረም የደህንነት አባሉ አቅጣጫውን ከመንገዱ ውጭ አድርጎ ነዳው። ኪሩቤል ግራ ሲገባው አይቶ የምንቀበሉ ሰው አለ፣ እሱ ነው የሚያሻግረን አለው።
እውነታው ግን እሱ አይደለም። 10 ሚሊዮን ከ50 ሚሊዮን ያንሳል። የደህንነት አባሉም ሙሉውን መውሰድ ነው ፍላጎቱም። የሆነ የተዘጋ ግቢ ሲደርሱ በሩ ተከፈተ። 9 ሰዓት ሊሆን 15 ደቂቃ ብቻ ነበር ቀረው። ከመኪናው ወረዱና ወደ ትልቁ ቤት ገቡ። ይህኔ ክሩቤል ያላሰበው ሆነ። አናቱ ላይ አንዳች ኃይል ሲያርፍ ተሰማው። ራሱን ስቶ ወደቀ። ሲነቃ ወንበር ላይ እጁ ወደ ኋላ ታስሮ ቁጭ ብሏል። ፊት ለፊቱ የደህንነት አባሉና ሁለት ግብረ አበሮቹ ፊት ለፊት ቆመዋል። ደነገጠም። እንደተከዳም ገባው። ምንድነው አለ እየተንተባተበ። ሁሉንም ገንዘብ ፈልጋለሁ አለ የደህንነት አባሉ። ክሩቤል ከሃዲ ነህ አለው። አምኜህ ነበር። ሐሳቡን ሳይጨርስ ፊቱ ላይ ኃይለኛ ቡጢ አረፈ። አፉ በደም ተሞላ። ቀና ሲል ሁለተኛ ቡጢ ቀመሰ። ሁሉንም ገንዘብ ወዴን ታስተላልፈዋለህ ወይስ ትሞታለህ? የደህንነት አባሉ ተናገረም። ገንዘቡ ባስተላልፍልህም ትገለኛለህ። ልዩነቱ ምንድነው? አለ ኪሩቤል። እናትህ ልዩነቱ እናትህ ናት። ገንዘቡን ካስተላለፍክ አንተም እናትህም በሰላም ትኖራላችሁ። አንተ ትታሰራለህ፣ እናት ግን ያው በሰላም ትኖራለች። ያለበለዚያ ግን አንተም እናትህም ትሞታላችሁ። ኪሩቤል እናቱን ሲያነሳበት ምንም የተለየ ነገር ማሰብ አልፈለገም። እሺ ብሩን አስተላልፋለሁ፣ ብሩ ግን ኢንተርኔት ስላለ የሚገዛ ሰው ወይም አንተ አካውንት ያስፈልጋል አለው። የደህንነት አባሉ ስለ ክሪፕቶ የሚያውቀው ነገር የለም። ኪሩቤልም ሊያምነው አልፈለገም። አብሮት ያለው ወጣት ልጅ ግን ስለ ክሪፕቶ በደንብ ያውቃል። እሺ ይሁን እኔ አካውንት አለኝ አለው። የቢትኮይን አካውንት የደህንነት አባሉ በሐሳብ ተስማማም። ልጁ ታናሽ ወንድሙ ነው፣ እሱን ያምነዋል። በመቀጠል ኪሩቤል እጁ ተፈቶ ላፕቶፑ በእጁ ገባ። በዚህ መሃል እነ ኪሩቤል ያልተረዱት ቤቱ በፌዴራልና በደህንነት አባላት መከቡን ነው። ከሆቴል ከወጡበት ሰዓት ጀምሮ ሲከታተሏቸው ነው የቆዩት። ቅድም ለእናቱ የደወለው ስልክ ሕይወቱን ሊታደናት ተቃርባለች። ላፕቶፕ ኮምፒውተሩን ከፍቶ ይለየፍ ቃሉን በማስገባት የክሪፕቶ አካውንቱን ውስጥ ያለውን ገንዘብ ለደህንነት አባሉ ወንድም ማስተላለፍ ጀመረ። 50 ሚሊዮን የሚያወጣ ክሪፕቶ መንቀሳቀስ ሲጀምር ቤቱ በተኩስ መናወጥ ጀመረ። ፌዴራል ፖሊስ ያለማስጠንቀቂያ ነበር ተኩስ የከፈተው። ኪሩቤል በድንጋጤ ሳሎን ላይ ባለው ኦፕን ኪችን ሲደበቅ ሶስት ሰዎቹ ከፖሊስ ጋር መታኮስ ጀመሩ። 20 ደቂቃ ከፈጀ ተኩስ በኋላ የጥይት ድምፅ ጠፍቶ ኪሩቤል እንዳትንቀሳቀስ የሚል ድምፅ ሰማ። ሶስቱም ሰዎች በተኩስ ልውውጥ ሞተዋል። የተረፈው እሱ ብቻ ነው። ወደ ላፕቶፑ ሲመለከት ትራንዛክሽን ኮምፕሊት የሚል መልእክት አየ። ይህኔ በእጁ ገብቶ የነበረው 50 ሚሊዮን የሚያወጣ ክሪፕቶ ድምጥማጡ ሊጠፋ እንደሆነ ተረዳም። አማራጭ አንድ ነው፣ የልጁን ስልክ መስረቅ። ስልኩ በሱሪው ኪስ እንዳለ አይቷል። በተኩስ መሃል ነው ከጠረጴዛው አንስቶ በኪሱ የከተተው። ኪሩቤል ወደ አስከሬን ሲጠጋው ወደቀ። ይህኔ ከልጁ ኪስ ስልኩን አውጥቶ በራሱ ኪስ ውስጥ አስገባው። ፖሊሶች ይህን አልተረዱትም፣ አላዩትም። ከወደቀበት አንስተው መኪና ውስጥ አስገቡት። ይህኔ ስልኩን ከፍቶ የክሪፕቶ አካውንቱን ሙሉ መረጃ ወደ ራሱ ቴሌግራም አካውንት በመላክ ስልኩን መልሶ ኪስ ውስጥ አስገባም። ጅጅጋ ውስጥ ወዳለ የደህንነት ቢሮ ወሰዱት። ቃሉን ተቀበሉ። እሱም ብሩን ወደ አንድ ክሪፕቶ አካውንት እንዳስተላለፈና አካውንቱ የማን እንደሆነ እንደማያውቅ አሳማኝ በሆነ ሁኔታ ለፖሊስ አስረዳም። አሁን የምርመራ ክፍል ውስጥ ብቻውን ያለው ምን ሊገጥመው እንደሚችል፣ ስንት ዓመት እንደሚታሰር እያሰላሰለ ነው። በድንገት በራፉ ተከፍቶ አንድ ዘለግ ያለ ሰው ወደ ምርመራ ክፍሉ ገባም። ምንም ሳይናገር ወንበር ስቦ ከተቀመጠ በኋላ በእጁ ያለውን ዶክመንት እያገላበጠ እድለኛ ነህ ኪሩቤል ሲል ተናገረም። ያደረግከው ነገር ሁላችንም ያስገረመን። ቶፕ የሚባሉት የሀገራችን ባለሙያዎች እንኳን እንዴት ይህንን እንዳደረግ እስካሁን አልደረሱበትም። ለዚህ ህይወት ሁለተኛ እድል ሰጥታለች ብሎ በእጁ አንድ ነጠላ ወረቀት ከፎልደር አውጥቶ እስከ እስክርቢቶ ጠረጴዛ ላይ ያስቀምጠው። አሁን ሁለት ምርጫ አለ። ይህን ወረቀት ፈርመ ለመንግስት በታማኝነት በሙያ ማገልገል ወይም የፍርድ ሂደትን ጨርሰ 20 ዓመት ወይም መውረድ። ኪሩቤል ሁለቱን ምርጫ ሲሰማ ለአፍታም አላቅማማም። እስክርቢቶን አንስቶ ፈረመ።